እከሌ ብላችሁ በድግምት የምታሰሩ ሰዎች በኔ የደረሰው በእናንተ እንዳይደርስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጀሙ የሀራዋ ዩቲዩብ ተከታታዮች ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ያው ጠፍቼ ከርሜያለሁኝ። ያው ዛሬ ግን ብቅ ብያለሁ ማለት ነው። ዛሬ ላወራ የመጣሁት በተለይ ጓደኛ ብለን የምንይዛቸው ቤተሰብ ብለን የምንሰጅላቸው ብዙ ሰዎች ምቀኛ ናቸው። ለኛ ምቀኛዎች ናቸው። የሩቅ ሰው ሳይሆን ምቀኛዎችን የቅርብ ሰው ናቸው ከምነግራችሁ በላይ ማለት ነው። ቅርብ ለእናንተ ቅርብ ወዳጅ መዝሮ ጥላት ናቸው ማለት ነው። እሱም ምን መሰላችሁ? አንድ ነገር ላጫውታችሁ። እኔ ብዙ ሰው ስለነዛ ሰዎች ማለት ነው ሰራሃተን ስለነሱ መጥፎነት ብዙ ቦታ ላይ ሰምቻለሁ። ብዙ ቦታ ላይ ግን እነዛን ሰዎች በጭራሽ አላምናቸውም። ለምን እንደማላምናቸው ታውቃላችሁ? እኔ አንድ ቀን መጥፎ ናቸው ብዬ ስያቸውም አስቤያቸውም አላውቅም። አይ ቲንክ ለኔም እንደዛ ታይተውኝ አላውቅም ማለት ነው። ግን አሁን ላይ ማለት ነው ምን ተፈጠረ መሰላችሁ? እኔ ደግሞ ችግሬ ምን እንደው ታውቃላችሁ? በጣም ከምነግራችሁ በላይ ሰው አምናለሁ። ሰው ቶሎ ነው የማምነው። አንድ ሰው ካየው ካላስ ይሄ ሰው ጥሩ ነው ካልኩ ጥሩ ነው ያኔ አምነዋለሁ ማለት ነው። ያን ሰው ለኔ ግን መጥፎ እንደሆነ አላውቅም፣ ጥሩ እንደሆነ ነው የማውቀው። ያኔ የሚታየኝም እንደዛ ነው፣ የምስለውም እንደዛ ነው እንጂ ያን ሰው ለኔ መጥፎ ይሆናል ብዬ አንድ ቀን አስቤ አላውቅም፣ አልሜም አላውቅም። ጓደኛዬ ናት ብዬ ስለኔ ብዙ ነገር አውርቻት አጫውቻት እቅዴን ሁላ ነግሬያት ከሰራሁ ይሄን አረጋለሁ ከሰራሁ እንዲህ አረጋለሁ ብዬ አውርቼ መልሰው ግን እኔን በጥይት እንደሚሉኝ አላውቅም። ምነው እንኳን አንድ ሰው እንኳን በጥይት ወይም በሽጉጥ እንኳን አንድ ሰው ቢመታ አንዴ ወዲያውኑ ያልፋል። ግን የሰው ልጅ በጥርሱ እየሳቀ ወዳጅ መስሎ ጥላት እናንተ ስታርጉ የማይወዱ ማለት ነው። ዳፋታችሁን የሚወዱ ብዙ ሰዎች አሉ። እኔ የማየው ጥርሳቸውን እንጂ ለካ ውስጣቸውን አላውቀውም። ነገሩ በአሁኑ ሰዓት እንኳን ሌላ ሰው እና የገዛ የእናት ልጅ ወይም እናት እንኳን በአሁኑ ሰዓት አትታወቅም። ይሄ ገንዘብ የሚሉት ነገር በጣም ከባድ ነው። አይ ቲንክ ቂያማው ደርሷል ማለት ነው። እና ምን አለ መሰላችሁ? እኔ አንድ ነገር አረጋለሁ ካልኩኝ ችግሬ ለሰው አወራለሁ። ያኔ እኔ እኮ ከሰራሁኝ በቃ የሆነ ነገር ወይም በቃ ማልመውን ዙሮ እኔ እኮ ከሰራው ስራ ከገጠመኝ ያላ ከሰጠኝ እዚህ ከከፈተልኝ ይሄን እሰራለሁ፣ በዚህን አረጋለሁ፣ ይሄን እንዳረጋለሁ፣ ከሀገር ይገባለሁ። ይሄን ነው። ግን አንድ ቀን ያሰብኩትም ሆነ ያቀርኩት ተሳክቶልኛል። ለካ ወዳጆቹ ጥላቶቹ እንደሆኑ አላውቅም። አንድ ሰው ምን አለ መሰላችሁ? ስሚ አለኝ፣ እከሌ አባባሉ እኮ አለኝ። አልኩት እንደዚህ ያደርጋሉ ያኔ ድግምት ምናምን እንደዚህ ነገር ያኔን ያልሰጁልም ካመመኝም አላህ አሞኛል በዛ ነው የምሄደው ማለት ነው። ሰዎች እንኳን ስለ ድግምት ሲያወሩ እንደዛ አይደረግም ነው የምለው አስን ስለማላምንበት ማለት ነው። እና እንደዚህ ነው፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ አምሼ ሰመጥቀስ አልፈልግም ስለዛ ሰው ማለት ነው። እና በድግምት እንደዚህ ያደርጋሉ፣ እንደዚህ ነው ከሌ እንድታረጋለች ከሌ እኮ በድግምት እንዲሰራለች ሲሉኝ አላመንኩም። ያቺ ደግሞ እኔ ጓደኛ ብዬ ነው የሰጀልኳት፣ እንደ ዘመር ነው ማያት፣ ለኔ እንደዚህ ነገር ታረጋለች ብዬ አስቤ አላውቅም። አንድ ነገር ልንገራችሁ፣ ማንም ይሁን ማንም ጓደኛ ያዙ፣ ግን እቅዳችሁንም ሆነ ስለነዛ ሰዎች ጠንቅቃችሁ። በተለይ ሰው የሚመክራችሁን ነገር እንደኔ በሰምታችሁ በይሄ የምትጥሉ ከሆነ ወላሂ የምትጎዱት እናንተ ናችሁ። ማንም አይጎዳላችሁም። አንድ ነገር ስትሰሙ ማለት ነው ማንም አይጎዳላችሁም። የምትጎዱት እናንተ ናችሁ። የነዛ ሰው ምክር ብትሰሙሳ አንዳንዴ ዋሽቶም የሚያጣላለ ዋሽቶም የሚያስታርቅም አለ ማለት ነው። ግን አንዳንዴ ስትሰሙ አንድን ወሬ ያንን ነገር ቀስ ብላችሁ ራሳችሁ መመርመር ትችላላችሁ። እውነት ነው ወይስ አይደለም፣ ውሸት ነው ወይስ አይደለም ብላችሁ ማለት ነው። እኔ ግን እንደዛ ሲሉኝ ማለት ነው ምን እንደምታውቃላችሁ? እነዛ ሰው እኮ ውሸታቸው አበቃ። እነዛ ሰዎች ስለነዛ የሚያወሩት እነዛ ሰዎች ስለዛ ሰዎች የሚያወሩት ውሸት ነው። እንደዚህ ነው የምለው ማለት ነው። ለካ ጀሙ ጉዷን አታውቅም።
እሷ እየተተበተበባን ነው። እንደው እኮ ነው። እኔ ቆይ አሁን ተተበተበ፣ ተደገመ፣ ተደረገ እስካሁን ምንም አልሆንኩም። ምንም የሆንኩት ነገር የለም። ቢያመኝም አላህ በጻፈው አላህ ጻፈ ካላስታመምኩኝ፣ በድንም አላህ ጻፈው ዳንኩኝ። አላህ አሳመመኝ፣ አላህ ዳነኝ። አሁንም ወደፊትም እኔ ተወክሌ ባላህ ነው። ምንም ሆነው ነገር የለም። ያቺ አሁንም ልታሰራብኝ ትችላለች። ከፍ እንዳልትፈልግ ይሆናል። ስራም እንዳልሰራ ትፈልግ ይሆናል። ሰርቼ እንዳልለወጥ ትፈልግ ይሆናል። የኔ ያላት እስድና አላውቅም። ምን እንዳደረኳት አላውቅም። እኔ ለሰው ልጅ ክፉ አይደለሁም፣ ክፉም አይደለሁም። ስለሰውም እከሌ እኮ እንደዚህ ያደረገ ሲሉኝ ማሻአላህ ነው እንጂ የምለው ያነሱ ዝቅ እንደ አልፈልግም። ወላሂ እኔ ለሰው ሐሲድ አይደለሁም። ሐስድና የሚባል ምንም በዘሬም ሆነ በምንም ምንም የለብኝም። እኔም ሐሲድ አይደለሁም፣ ሐስድናም የለኝም። ግን ለኔ ብዙ ሐሲድ አለኝ። ያኔ ሩቅ ናቸው ብዬ አስቤያቸው አላውቅም። ያኔ አጠገብ ያለ ሰው ሊሆን ይችላል፣ ጓደኛዬ እንደዛ። ለኔ አሁንም ቢሆን ሐስድና ልትቀጥይ ትችላለች፣ ቀጥይ፣ ምንም ችግር የለብኝም። ያኔ ልታስተበተቢ ትችላለች፣ አስተብተቢ። ምክንያቱም አንድ ሰው አላህን ከያዘ ምንም አይሆንም። የተተበተበ ቢተበተብ ማለት ነው። አሁን ላይ እንደ በፊቱ ያን እንደፈለኩኝ ላልሰራ እችላለሁኝ። ያኔ ከፍ ባለ ደሞዝ ትልቅ ቤት ላልሰራ እችላለሁ በግኔ ምክንያት ማለት ነው። ግን አልሐምዱሊላህ ምክንያቱም ቢያመኝም ማለት ነው እንደዛ አሁንም ሰርቼ ለራሴ ሆናለሁ፣ ለቤተሰቦቼ ሆናለሁኝ። የምፈልገውን ነገር አደርጋለሁኝ። ከሰራው መለወጥ ካሰብኩ ደግሞ ይሄን አደርጋለሁ ማረግ ከፈለኩኝ አሁንም ቢሆን አደርጋለሁ። የፈለግሽውን ነገር አድርጊ ማለት ነው። አንድ ነገር ልንገርሽ አድርጊ። እኔ ስላንቺ ብዙ ነገር ሰምቻለሁ። ያቺ ስለኔ እንደዚህ አታረግም እንጂ አንድ ቀን ታረጋለህ ብዬ አስቤ አላውቅም። አሁን ላይ ግን ሁሉም ደረሰኝ እና ምን ይሁን ምን ላድርግ? እኔ ምን እንዳደረኩሽ አላውቅም፣ ምን እንደበደልኩሽ አላውቅም፣ ምን እንዳረኩሽ ምን እንደሰራሁሽ አላውቅም። አንቺ ግን ለኔ ያለሽ እስድና በጣም ከባድ ነው። ከምነግርሽ በላይ በጣም ከባድ ነው። እስካሁን ምን አቅቶኛል? እኮ ለኔ እንደዚህ አድርጋለች ብዬ መቀበል ነው አቃተኝ። ምን በበደልኩ፣ ምን ባጠፋው፣ ምን ባረኩሽ? ትዳርሽን አልበጠበጥኩ፣ ምን ያረኩሽ የለ፣ ገንዘብሽን አልቀማሁሽ፣ ለአንቺ እስድና የለኝ፣ እንድታድጊ አልፈለኩኝ። ለኔ ያለሽ እስድና ለምን ምን ባደረኩሽ? አንድ ነገር ልንገርሽ እኔ ላንቺ ምንም መጥፎ ነገር አሁንም ቢሆን ማለት ነው ላንቺ ጥሩ ነገር እንጂ ምንም መጥፎ ነገር አልመኝልሽም። አንቺ ግን ለኔ መጥፎ ነገር እስድና ከሆነ የምትመኘው የፈለግሽውን ነገር አድርጊ፣ የፈለግሽውን ነገር ሰሪ። ምንም አልሆንም፣ ምንም አይቀነስብኝም፣ ምንም አልሆንም። ስራም ባጣም ባላህ ነው፣ ስራም ባገኝም ባላህ ነው፣ ብታመም ባላህ ነው፣ ብድንም ባላህ ነው። የተፈጠረ ቢፈጠር በአላህ እንጂ ባንቺ ምንም አልሆንም። አትሽውጅ። አንቺ ልቅናስ ከፈጣሪሽ ጋር ነው የምትጣሊው፣ ፈጣሪሽ ጋር ነው የምትጣሊው። የምታሻርኪው ምን የምትይው አንቺ ራስሽ እንጂ እኔ አይደለሁም። ምንም አልሆንም። የጥፍር ቆሻሻ ያህል ቦታ አልሰጥሽም፣ ልንገርሽ ማለት ነው። ወላሂ የጥፍር ቆሻሻ ያህል ቦታ አልሰጥሽም። የፈለግሽውን አድርጊ፣ ፈቅጄልሻለሁ፣ እንደፈለግሽ ማለት ነው። ምንም አታረጊኝም። ምክንያቱም ተወክሌ ባል እንዳላህ ሱብሃነሁ ወተዓላ ስለሆነ በቃ ይሄው ነው። ስላንቺ ግን ካሁን በኋላ አቆማለሁ። ስላንቺ መጥፎነት አወቅኩ፣ በቃ እንታሞቶ አወቅኩሽ። ካላስተዋወቅን አርጊ። እኔም ደግሞ ተወክሌ ባላህ ነው። አንድ አላህ ስላለኝ ምንም አልሆንም። መልካም እድል እልሻለሁ ማለት ነው።